አሁን የኢራን ከባድ ጥቃት መጠናከሩና መስፋፋቱን የተመለከተችው አሜሪካ በበኩሏ ከመካከለኛው ምስራቅ ቀጠና ሀገራት ከኩዌት፣ ባህሬንና ኢራቅ ካሉት ኤምባሲዎቿ ብዙ አስፈላጊ ስራ የሌላቸውን ዜጎቿን ይወጡ ዘንድ ትዕዛዝ መስጠቷም ነው የተሰማው። ዛሬም አሜሪካ በመካከለኛው ምስራቅ ኳታር ያላት ግዙፉ የጦር ማዘዣ ሰፈሯ በኢራን ሚሳይል መመታቱ ተነግሯል። የዚያ መሰሉ የአጸፋ ጥቃት ደግሞ የዓለም አቀፉን የኃይል ግብይት ክፉኛ እናውጦታል የተባለው ላይ ጦርነቱ ብዙዎችን የጎሪጥ እያስተያየ መሆኑ ይነገራል። እንዳብነት እንኳን ከኢራን የተተኮሰ ሚሳይል ወደ ቱርክ ሲምዘገዘግ በሰሜን አትላንቲክ ጦር ቃል ኪዳን ድርጅት በኔቶ ተመቶ መምከኑ የሶስቱ ሀገራት ጦርነት ከመካከለኛው ምስራቅ ቀጠና አልፎ ለድፍን ዓለም የጸጥታ ስጋት ሆኗልም ነው የሚባለው። ኢራን ባለፈው ቅዳሜ በተገደሉባት መንፈሳዊ መሪዋ አያቶላ አሊ ሰይድ ካሚኔይ ምትክ ሌላ ለመሰየም ዝግጅቷን ስታደርግ የእስራኤል ባለስልጣናት ደግሞ ቀጣውም ሰው በኢላማ ቀለበታችን ውስጥ መግባቱን ወቁ ሲሉ እያስጠነቀቁ ነው። ኢራን እኛን ከ37 ዓመታት በላይ የመሯትንና ያሻገሯትን መንፈሳዊ መሪዋን አያቶላ አሊ ሰይድ ካሚኔይ የቀብር ስርዓታቸውን ልታከናውን ከነበረችበት ወደ ሌላ ጊዜ ማስተላለፏም ነው የተሰማው። ኢራንን ውሳኔዋን ያስቀየራት ደግሞ በተህራን ላይ የተከፈተው አዲስ ጥቃት ነው። ይህ ኢራን የሰው አልባ የጦር አውሮፕላኖች ወይም ድሮንስ ደግሞ በበቀል ስሌት በዱባይ የሚገኘውን የአሜሪካን ቆንስላ መምታታቸውና በእሳት መያያዙ ሲገለጥ ወዲያም አሜሪካ በመካከለኛው ምስራቅ ኳታር ያላት ግዙፉ የጦር ማዘዣ ሰፈሯ በኢራን ሚሳይል መመታቱ ተነግሯል። የዚያ መሰሉ የአጸፋ ጥቃት ደግሞ የዓለም አቀፉን የኃይል ግብይት ክፉኛ እናውጦታል የተባለው። ያንን ተከትሎም የፈረንሳው ፕሬዚደንት ኢማኑኤል ማክሮን የጦር አውሮፕላን ጫይ መርከባቸውን በሜዲትሬኒያን ባህር መልህቋን ጥላ የሚሆነውን ሁሉ ትከታተል ዘንድ ትዕዛዝ መስጠታቸው ተሰምቷል።